በሰው ዘንድ ቢሟጠጥ ተስፋና ደስታ እኛስ ፈጣሪ ያለን ሁሉን የሚረታ ተስፋ እንደሌላቸው አንሆንም ከቶ ክርስቶስ አለልን የሚያሳይ አብርቶ። ሰላም እንዴት ናችሁ? የሰሙን ንባባችን የተስፋ ሕይወት የተሰኘው መጽሐፍ ነው። ከዚህም መጽሐፍ ምዕራፍ 1 ላይ ተስፋ የተሰኘውን ክፍል ቀንጨብ አድርገን እናነባለን። ተስፋ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በጻፈው የመጀመሪያው መልእክቱ ላይ ከጠቀሳቸው ዋና ዋና መልካም ምግባራት መካከል አንዱ ተስፋ ነው። እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። እነዚህ ሶስቱ አይነጣጠሉም። ምክንያቱም እምነት ተስፋን ስለሚያመጣ አንድ በእግዚአብሔር ያመነ ሰው በውስጡ ተስፋ አብዝቶ ይኖረዋል። ተስፋ ያደረገ ሰው ደግሞ ለአምላኩ ፍቅር አለው። በዚህም ፍቅሩ ከአምላኩ ጋር ከፍተኛውን ግንኙነት ይጋራል። ተስፋ ከሰው ዕድሜ ጋር የማይተናነስ ጥንታዊነት አለው። ሰው የመጀመሪያውን ተስፋ ያገኘው እግዚአብሔር ለአዳምና ለሔዋን ከእነርሱ የሚገኘው ዘር የእባቡን ሰኮና እንደሚቀጠቅጥ ቃል በገባላቸው ጊዜ ነበር። ይህ ተስፋ ኢየሱስ ክርስቶስ ሰው እስኪሆንና በመስቀል እስኪሰቀል ድረስ በሺዎች ለሚቆጠሩ ዓመታት ያህል በሰዎች ልብ እንደተጠበቀ ነበር። ይህን ተስፋ ስላልተቀበሉትም ሐዋርያው ቅዱስ ጳውሎስ እንዲህ በማለት ተናግሮባቸዋል። እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ አዩትና ተሳለሙት። ዕብራውያን ምዕራፍ 11 ቁጥር 13 ላይ። ይሁን እንጂ እነዚህ ሁሉ አምነው ስለሞቱ እግዚአብሔር ወደ ገነት መልሷቸዋል። በቅድመ ፍጥረት ታሪክ ተስፋ ከአዳምና ከሔዋን በፊት አስቀድሞ ነበር። ከተፈጠረ በኋላ ባዶ ሆኖ በጨለማና በውሃ ተውጦ ለነበረው ምድር ተስፋ ነበር። እግዚአብሔር ስለ ምድር ተስፋ ብርሃን ይሁን ብሎ ሲናገር ብርሃን ሆኗል። ከዚህ በኋላ እግዚአብሔር ምድርን በዛፎች በፍራፍሬዎችና በወፎች እጅግ በላቀ ውበት ካሳመራት በኋላ ሲመለከታት እነሆ ሁሉም እጅግ መልካም ነበር። ስለሆነም ምንም እንኳ ምድር ባዶ ውበት የሌላትና በጨለማና በውሃ ተከባ የነበረች ብትሆንም እንኳ ተስፋ ስለነበር እግዚአብሔር ዛሬ የምንመለከተውን የተዋበ ተፈጥሮ በቃሉ ሊፈጥር ችሏል። ተስፋ ለሕይወታችን አስፈላጊ ነገር ነው። ሰው ተስፋ ካጣ ሁሉንም ነገር ያጣል። ተስፋ ያጣ ሰው ደግሞ በጭንቀት፣ በስቃይ፣ ግራ በመጋባት ዓላማ በሌለው ጥበቃና በዛለ መንፈስ ውስጥ የወደቀ ስለሚሆን ሰይጣን በመዳፎቹ አስገብቶ መጫወቻ ያደርገዋል። ይህ በመሆኑ ወደ ተስፋ መቁረጥ የሚመራው ሰይጣን ነው እንላለን። ይሁን እንጂ የእግዚአብሔር ልጆች ምንጊዜም ተስፋ ስላላቸው በማንኛውም ሰዓት የሚኖሩት በተስፋ ነው። በመከራ ጊዜ ተስፋ አላቸው። ነገሮች ሲወሳሰቡ ተስፋ አላቸው። ከዚህ በተጨማሪ እግዚአብሔር የዘገየ በሚመስልበት ጊዜና ነገሮች ሁሉ ጨለማ በሚመስሉበት ጊዜ ተስፋ ይኖራቸዋል። የእግዚአብሔር ልጆች በዘላለም ሕይወት ላይም ተስፋ አላቸው። ዓይን ስላላየውና ጆሮ ስላልሰማው ስፍራ በማስመልከት እግዚአብሔር የገባው ቃል ኪዳን ይፈጸማል። ሐዋርያው ቅዱስ ጳውሎስ በዚህ ምድር ሳለን ልናገኘው የምንጋደልበት ለዚህ የዘላለም ሕይወት መሆኑን እንዲህ በማለት ተናግሯል። በዚህች ሕይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። ለኃጢአተኞችም በንስሐ ውስጥ ተስፋ አለ። ሌላው ቢቀር በምድር ላይ ለመጨረሻዎቹ ክፉ ኃጢአተኞች እንኳን ተስፋ አለ። በመስቀል ላይ ተሰቅሎ ሳለና ለሕይወቱ ወሳኝ በነበረችው ሰዓት ለወንበዴው ለፈያታዊ ዘየማን ተስፋ ነበር። በዘመኑ ቀረጥ ሰብሳቢ ለነበረውና በሰዎች ላይ ከፍተኛ በደል ያደርስ ለነበረው ለዘኬዎስ ተስፋ ነበር። 7 አጋንንት የነበሩባትና በኋላ የጌታን ትንሣኤ ለ11ዱ ሐዋርያት ታበስር ዘንድ ለተላከችው ለመግደላዊት ማርያም ተስፋ ነበር። ከዚህም በተጨማሪ የአትክልት ሰራተኛው ጌታ ሆይ ዙሪያዋን እስክኮተኮትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ
በማለት ለተናገረላትና ለ3 ተከታታይ ዓመት ፍሬ ለመስጠት ላልቻለችው በለስ ተስፋ ነበር። ክርስትና ለተቀጠቀጠው ሸንበቆና ለሚጨሰው ጧፍ ተስፋ ሰጥቷል። እግዚአብሔር የተቀጠቀጠ ሸንበቆን ሰብስቦ በአንድ ለማሰርና የሚጨስ ጧፍን ለማቀጣጠል አይሳነውም። ይሁን እንጂ እግዚአብሔር ለሰዎች ተስፋን ይሰጥ ዘንድ የደከሙትን እጆች አበርቱ በማለት ተናግሯል። ይህም በማለቱም ለደከሙት እጆችና ለላሉት ጉልበቶች ተስፋ ሰጥቷል። በክርስትና ተስፋ የተሰጠው ለሁሉም ነው። ለግለሰቦች፣ ለተቋሞች፣ ለአብያተ ክርስቲያናት፣ ለሀገሮችና ለመላው ዓለም ነው። እግዚአብሔር በማንኛውም ዘመን ሰውን ስለሚፈልገው በዚህ ሁላችንም ተስፋ አለን። ይህ በአማኞች ዘንድ ያለ ተስፋ ነገሮች ቢወሳሰቡና ከባድ ቢመስሉም እንኳን በጭራሽ አይላላም። ይህ እንዴት ሊሆን ይችላል? ነቢዩ ዮናስ በአሳ አንባሪ ሆድ ውስጥ ሳለ ተስፋ ነበረው። በአሳ አንባሪ ሆድ ውስጥ ሳለ ሰው ተስፋ ሊኖረው ይችላልን? አዎን ይኖራል። ዮናስ ግን በትልቁ አሳ ሆድ ውስጥ ሳለ ተንበርክኮ ወደ ጌታው እንዲህ በማለት ጸሎት አድርሷል። እኔም ከዓይን ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ። ዮናስ ምዕራፍ 2 ቁጥር 5 ላይ በእሳት መካከል ለተወረወሩት ለ3ቱ ብላቴናዎችና በተራቡ አናብስት ጉድጓድ ውስጥ ለተጣለው ለዳንኤል ተስፋ ነበር። ልጅ ላልወለደችው ለመካኒቱም ሴት ተስፋ ነበር። ለእንዲህ አይነቷ ሴት እግዚአብሔር አምላክ በትንቢተ ኢሳይያስ ውስጥ እንዲህ በማለት ተናግሯል። አንቺ ያልወለድሽ መካን ሆይ ዘምሪ፣ አንቺ ያላማጥሽ ሆይ እልል በይ ጩሂም፣ ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽንም ስፍራ አስፊ፣ መጋረጃዎችሽንም አጽኚ፣ በቀኝና በግራ ትስፋፊያለሽና ዘርሽም አሕዛብን ይወርሳልና የፈረሱትንም ከተሞች መኖሪያ ያደርጋልና። ኢሳይያስ ምዕራፍ 54 ከቁጥር 1 እስከ 3። ከሞተ በኋላ ለእኛ ተምሳሌት ይሆን ዘንድ ከሙታን መካከል ለተነሳው ሰው ተስፋ ነበር። ሞቶ ከ4 ቀናት በላይ በመቃብር በመቆየቱ እህቱ ማርታ አሁን ይሸታል ብላ እስክትናገር ድረስ በመቃብር የቆየውን አልዓዛር ለእኛ ተስፋ ይሰጠን ዘንድ ጌታ ከመቃብር አስነስቶታል። የማይድን በሽታን በማዳን ውስጥ ተስፋ አለ። ጌታ ዓይን ለሌላቸው ብርሃንን ሲያድል ለልምሾዎች፣ ለሽቦዎችና ለአካለ ስንኩላን ጤናን አድሏል። ለ38 ዓመታት በመጠመቂያው ጉድጓድ አጠገብ ወድቆ መልአኩ ውሃውን በሚያናውጥበት ጊዜ አንድ ሰው ወደዚያ እንዲጥለው ተስፋ በማድረግ ቆይቷል። ይህ በመሆኑም መድኃኒታችን ኢየሱስ ክርስቶስ ወደ እርሱ ቀርቦ ተነሳና አልጋህን ተሸክመ ሂድ በማለት ፈውሶታል። ነገሮች ከባድ የማይቻሉና አስቸጋሪ ቢመስሉም እንኳን ከእግዚአብሔር የተሰጡ ተስፋዎች አሉ። ኢየሱስም ተመለከታቸውና ይህ በእግዚአብሔር ዘንድ እንጂ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ሁሉ ይቻላልና በማለት መድኃኒታችን ኢየሱስ ክርስቶስ ተናግሯል። ከዚህም በተጨማሪ ለሚያምን ሁሉ ይቻላል በማለት ድንቅ የሆኑ ቃላትን ተናግሯል። ሁሉ ይቻላል በሚለው ቃል ውስጥ ወሰን የሌለው ተስፋ ሰጥቶናል። ሐዋርያው ቅዱስ ጳውሎስ በተስፋ እንዲህ በማለት ተናግሯል። ኃይልን በሚሰጠኝ ክርስቶስ ሁሉን ይችላለሁ። የእግዚአብሔር ኃይልና ፍቅር የሚወሰን ባለመሆኑ ሁሉን የምትለዋ ቃል የተስፋን አለመወሰን ስለምታመለክተን ትርጉሟ ሰፊ ነው። ከምዕራፍ 1 ላይ ይህን ያህል ካካፈልኳችሁ በቂ ይመስለኛል። የቀረውን መጽሐፉን ገዝታችሁ ወይ ካለው ተወሳችሁ ታነቡ ዘንድ ጋበዝኳችሁ። ከኔ ጋር ቀጣዩን ምዕራፍ ነገር ሁሉ ለበጎ ነው የሚለውን በሌላ ቪዲዮ አብረን እናነባለን። ሰላም ሁኑልኝ።